ملار እሺ ሰውየው ከቆንጆ ልጅ ጋር ይተዋወቃል እና መቼስ ማንም ሰው ውበትን ያደንቃል በአግባቡ መዝናናት ያለ ነገር ነው በእርግጥ አንድ ነገር ያለ ይመስለኛል እሱን ሳይረሳ ማለት ነው በኋላ በጣም ይተዋወቁና ልጅቷ ምን ጊዜም ሰውየው አይን ላይ ነው ያለችው በቃ ውበቷን ልነግራቸው አልችልም በየትኛውም ደራሲ በየትኛውም ልትገለጽ የምትል ልጅ አይደለችም ግን ሲደውል ሁሉ ጊዜ ሄሎ ሄሎ ታዲያስ አውቀሽኛል እኔ እንጃ ማን ልበል ሁሌ ማን ልበለው እኔ ሁሌ ማን ልበል ስሚ የቤት ስልክ እኮ እኔ ወይኔ አሁን ገባሽ አሁን ታዲያስ ደህና ነው ሆይ እንደምን ደህና ነኝ እግዚአብሔር ይመስገን እንዴት ነው ዛሬስ እንዴት ነው እባክሽ እንዴት ነው ዛሬ ምን መሰለህ ማማ እንግዶች ይዛ መጣ ከደብረ ሊባኖስ እንግዶች ይዛ መጣ ለነሱ ቡና ፊ ምሳ አቅርቢ ምናምን ነገር ብላኝ ከቤት አትውጪ ምናምን ብላኝ በዚህ ምክንያት ነው እንጂ ጠልቼህ እንዳይመስልህ እኔ ወንድም እባክህን እንደው 8 ጊዜ ነው እንደዚህ አይነት ምክንያት እና እየባሰበት መጣ ሰውየው ሄሎ ሄሎ ተናስልኝ ታዲያስ ደህና ነሽ አወቅሽኝ ወይኔ ደህና ነህ ሆይ ደህና ነኝ ስሚ አሁን በቃ የመጨረሻ ነው ከዛሬ በኋላ ምደውል አይመስለኝም ለምን እንደሆነ ታውቂያለሽ ምክንያት ፋብሪካ ምትሰሪ ነው መሰለኝ እንዴ ተቋቁሟል እንዴ እንደዚህ አይነት ነገር እንዴ ሁሉ ጊዜ ምክንያት እባክሽ እኔን መቤት አላሳዝንሽም እንግዲህ ያው እንዳጋጣሚ ሆኖ ዛሬ ይመቸኛል እንዳጋጣሚ ነው ግን አልደውልም ስላልከኝ ሳይሆን እንዳጋጣሚ ሆኖ ይመቸኛል እሺ ይኸውልሽ የት እንገናኝ እሺ አምባሳደር እንገናኝ እኔ አላምንም አምባሳደር እሺ ስንት ሰዓት ላይ 8 ሰዓት ሻርፕ 8 ሰዓት ላይ እንገናኝ ለ8 ሰዓት ቀጠሮ ሰውየው ስንት ሰዓት እንደሄደ ታውቃላችሁ ብታምኑ ባታምኑ አላመነም እውነት ነው 6 ሰዓት ላይ ነው ሄደው 6 ሰዓት ላይ ሄደው ይቆራጠጣል ጌታ አይነት የኔ ወንድም ሰዓት ይዘሃል ሰዓት 6 ከሩብ ይላል የኔ እህት ሰዓትሽ ልክ ነው ማመን አቃተኝ እኔ ሰዓት ይዘሻል ሰዓት 6 ከ25 ይላል አይሄድም የኔ ወንድም ሰዓት ይዘሃል ሰዓት 7 ከ20 እሺ ወንድሜ ሰዓት ይዘሃል ሰዓት ለ8:20 ጉዳይ አንድ ነገር ልጠይቅህ የኔ ጌታ ዛሬ 8 ሰዓት ቀርቷል እንዴ